ለወንዶች ሴት ልጅ አንተ ጋር መሆን ካልፈለገች ወይንም ካንተ ጋር ያላትን የፍቅር ግንኙነት ልታፈርሰው ከፈለገች የምታቀርብልህ 5 ሰበቦች ወይንም ምክንያቶች ወይንም ድርጊቶች። አንደኛ ቤተሰብ። የብዙ ሴቶች የፍቅር ግንኙነት ማፍረሻ መንገድ ይሄ ነው። ቤተሰብ እኔና አንተ የፍቅር ግንኙነትን ደርሶበታል፣ ስለዚህ ከዚህ በላይ መቀጠል አንችልም። ገባ? አንተ ከቤተሰብ በላይ ልትሆን አትችልም። ስለዚህ እሺ ብለህ መቀበል ነው ስራ። ከልቧ የምታፈቅር ሴት ግን እንደዚህ ዘላ አትወስንም። በሚችለው አቅም የምትችለውን አርጋ ፍቅራችሁን ለማዳን ስትፍጨረጨር ታያለ። የሆነ መፍትሄ ለመፈለግ ትሯራጣለች። ምክንያቱም ይሄ ፍቅር ግንኙነት የመኖሯ ምክንያት ነው። ለአንተ እንደምትኖር ስለምታቀው በምትችለው አቅም ልታጣ ስለማትፈልግ የምትችለውን ታረጋለች። ዘላ ባንዲ መለያየትን መፍትሄ አታረግም። ሁለተኛ ሰበቦችን ታበዛለች። ስደውልላት እንገናኝ ስትላት የሆነ ነገር ስትል ብቻ ሰበብ ታበዛለች። የሆነ ከምታደርገው ነገር ይልቅ ሰበቦቿ ጎልተው እየታዩ ከሆነ ለመሄድ እየተፍጨረጨረች ነው ማለት ነው። ሶስተኛ ስሜት አለመግለጽ። ያኔ በደናው ጊዜ 10 ያፈቅርሃለሁ የምትል ሴት ዛሬ ላይ አንዴ እንኳን ልትል ቀርቶ አንተ አፈቅርሻለሁ ስትላት እኔም በሚል አጭር መልስ ነው እንጂ የምታልፈው መቼም ፍቅሯን አትገልጽልህም። መግለጹ ሲቀር ተግባር ላይ ራሱ የሞተች ነች። መቼም በተግባር አታሳይህም። ምክንያቱም ላንተ ስሜት የላትማ። የሌለ ነገር ደግሞ ከውስጥ የሌለ ነገር ከላይ አይመጣም። አራተኛ ከልክ በላይ ጥቅመኛ ትሆናለች። ራሷ ላይ ፎከስ ታደርጋለች። እኛ ማለት ታቆማለች። ገባ? ለራሷ አቃዎችን እንድትገዛላት በቃ ብቻ ስግብግብ ትሆናለች። ራሷ ላይ ትኩረት ታደርጋለች። ያንን ነገር ማድረግ እንደማትችል እያወቀች ራሱ ታስገድድሃለች። ስለዚህ እንደዚህ አይነት ምልክት እያየህባት ከሆነ ልሂድ እያለች ነው ብራዘር። ምክንያቱም የምታፈቅር ሴት እንዲያታረግማ ያ እኔን ማለቷ ለራሷ ጥቅም መሮጧ አንተን እንደሚያሳጣት ስለምታቅ ከእንደዚህ አይነት ነገር ትቆጠባለች። አንተ በምንም መንገድ እንድትጎዳባት አትፈልግም። ስለዚህ በምትችለው አቅም ላንተ ትጨነቃለች። እነዚህ ነገሮች ላይ ፎከስ አታረግም። አምስተኛ ከሌላ ወንዶች ጋር መታየት ታበዛለች። ይህን አንተ ትናደዳለህ፣ መተህ የማይሆን ነገር ትናገራለህ። አታምነኝም ብላ ያንን አጋጣሚ ተጠቅማ ታኮርፋለች። ያ ኩርፊያ ደግሞ ከትንሽ ጊዜ በኋላ ወደ መለያየት ይሄዳል። እኔ ከማላምነኝ ወንድ ጋር ምን እሰራለሁ ትላለች። አየህ፣ በአንተ ጥፋት አስመስላ ራቀች ማለት ነው። ስለዚህ እነዚህ ምልክቶች እየታዩባት ከሆነ አባቴ ቢያንስ ከነዚህ 3ቱ ወይንም 2ቱ ካየህባት ለመሄድ በጣም እየተፍጨረጨረች ነው። ልቀቃት፣ የምር ልቀቃት። ዶቼ ዩቲዩብ 500 ሰብስክራይብ ገብተናል። ቀጥታ ወደ 1000 እየሄድን ነው። በጣም አመሰግናለሁ። እየገባችሁ ሰብስክራይብ አድርጉ። ቴንክ ዩ በጣም